ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች፣ በዛሬው ዝግጅታችን በጥያቄያችሁ መሰረት እነዚህ የምትመለከቷቸው ማሽኖችን ልዩነታቸው ምን እንደሆነ በተግባር ኑግ እየጨመቅን እናያለን። እዚህ ጋር ያስቀመጥኩት ዘይት በእነዚህ ማሽኖችን የተጨመቀ ንጹህ የተፈጥሮ ዘይት ነውና ይህንን ዘይት እንዴት ነው በእነዚህ ማሽኖችን እየጨመቅን የምናዘጋጀው፣ ልዩነታቸውስ ምንድነው የሚለውን በዛሬው ዝግጅታችን እናያለን። ቀደም እንዳልኳችሁ እነዚህ ሁለቱ ማሽኖችን ገበያ ላይ ከዋጋቸው ሆነ መብቃታቸው እጅስ ግራ የሚያጋቡ ስለሆኑ ዛሬ ልዩነታቸው ምን እንደሆነ በዲቴይል እናያለን። ቀደም እንዳልኩት በተግባር ኑግ እየጨመቅን ከግማሽ ኪሎ ግራም ኑግ ምን ያህል ሊትር ዘይት እንደሚሰጡን ማለት ነው ዛሬ በተግባር እናያለን። ታዲያ የቢዝነስ ተራ ሚዲያ ውድ ተመልካቾች እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እንግዲያውስ ወደ ተመልካቾች አሁን መጭመቅ እንጀምራለን። ሁለቱም ማሽኖች ለመግቢያ ያክል በቤት ቆጣሪ ነው የሚሰሩት። በሳይዛቸው ያን ያህል ልዩነት የላቸውም። በፓወር ይህንን ይበልጣል። ነገር ግን በእይታ ወይም ደግሞ በፊዚካል ያን ያህል ዲፈረንስ ወይም ደግሞ ልዩነት የላቸውም። እንደምትመለከቷቸው ሁለቱም ቤት ውስጥ ሆነን በቤት ቆጣሪ የተፈጥሮ ዘይትን እንዲጨምቅላቸው የተሰሩ ናቸው። የምትመለከቱት የቻይና ሆኖ ቱርኪ ስታንዳርድ ነው። ይህንን ደግሞ የቻይና ሆኖ ኮሪያ ስታንዳርድ ተብሎ ገበያ ላይ የምናገኛቸው ናቸውና የሚጨምቁት የምርት አይነት ልዩነት ያላቸውም። ይህንን የሚጨምቀው ይህንን ይጨምቀዋል ማለት ነው። ፋን ሲስተም ስላላቸው ቤት ውስጥ ብንሰራባቸው ምንም አይነት ሙቀት የመስጠት ባህሪ የላቸውም፣ ድምጽም የላቸውም። ያው አንድ ነገር ቤት ውስጥ ሰራበት ዲዛይን እስከተደረገ ድረስ ድምጽና ሙቀት እንዲኖር አይመከርምና በዚህ ደረጃ ዲዛይን ስለተደረጉ ቤት ውስጥ ሆነን እንድንሰራባቸው ያ ተመራጭ ያደርጋቸዋል ማለት ነው። እና ይህንን ማሽን ኦልሬዲ መጭመቅ ጀምራለሁኝ። እዚህ ላይ ደግሞ የፓወር ልዩነት ነው እንጂ የፊዚካል ልዩነት እንደሌላቸው በዚህ ማወቅ ትችላላችሁ ማለት ነው። ሌላ ደግሞ ያልነገርኳችሁ ኦልሬዲ እየሰራ ነው የምናየው እያንዳንዳቸው ከ1 ኪሎ ግራም የሚሰጡን የዘይት መጠንስ ልዩነት አለው የሚለውን በደንብ እናያለን። ተመሳሳይ ምርት ሰተናቸው የትኛው ማሽን ቀድሞ እንደሚጨርስ እናያለን። እንዲሁም ደግሞ የሚሰጠን የዘይት መጠንም እንለያለን ማለት ነው። ውድ ተመልካቾች ማለት ነው በዚሁ ጥርት ባለ መልኩ መረጃ ትይዛሉ ብዬ ተስፋ አደርጋለሁ። የቱ ጋር ነው ያያየ? እዚህ ነው እዚህ ሁለቱም ቀስ ይላል። ስታንዱን ይዣ ተንቀሳቀስ በቀባና ላይ ተንቀሳቀስ። እሺ እንግዲያውስ ወደ ተመልካቾች በመግቢያ ላይ ሁለት መሰረታዊ ጥያቄዎችን ስለ እነዚህ ማሽኖች ልዩነታቸው ነግራቸዋለሁ ብዬ ነበረ። እንደምትመለከቷቸው ወደ ተመልካቾች ኢንተርናል ወይም ደግሞ የሞተራቸው የዋት ልዩነት ነው እንጂ በፊዚካሊ ሁለቱም ተመሳሳይ ናቸው፣ ልዩነት የላቸውም። አንጻር ግን ምንድነው ውድ ተመልካቾች ከ1 ኪሎ ግራም የሚሰጠን የዘይት መጠን ግን ይህንን ትልቅ ዋት ይኑረው እንጂ ከ1 ኪሎ ግራም የምናገኘው የዘይት መጠን በዚህ ማሽን ሲጨመቅ ነው ብዙ የሚሆነው ማለት ነው። ያ ምን ማለት ነው? በቁጥር ለማስቀመጥ ያክል ከ1 ኪሎ ግራም እስከ 48% አቨሬጅሊ ልናገኝ እንችላለን። በዚህ ማሽን ሲሆን ግን ከ1 ኪሎ ግራም ምርት እስከ 42% ብቻ ነው ማግኘት የምንችለው ማለት ነው። ምክንያቱም ሁለቱም ሞልዳቸው በጣም ስለሚለያይ ይህንን ሞር ፋጉሎና ዘይት እንዲሰጠን ነው ዲዛይን የተደረገው። ይህንን ደግሞ ዘይት ብዙ ዘይት እንዲሰጠን ግን ደግሞ አነስ ያለ ፋጉሎ እንዲሰጠን ነው ዲዛይን የተደረገ ማለት ነው። እና ቢዝነስ ላይ ለመግባት ለምትፈልጉ ወንድሞቻችን ዘይት ለመስራት ከሆነ ያቀዳችሁ ይህንን ማሽን ይመከራል። ምናልባት ደግሞ ዘይትና ፋጉሎ ከሆነ ደግሞ ይህንን ማሽን ይመከራል ማለት ነው። ቪዲዮው ላይ እንደምትመለከቱት የሁለቱም ፋጉሎዎችን ቼክ ማድረግ ትችላላችሁ። የዚህኛው ሲሆን ማለት ነው በጣም ጥቁር ነው። ይህ ምን ማለት ነው? ቀስ እያለ ስለሚጨምቅ እያንዳንዱ ምርት ላይ ያው ይጨመቃል። ሳይጨመቅ የሚያልፍ ምርት የለም። በዚህ ማሽን ሲሆን ግን በፍጥነት ስለሚጨምቅ ማለት ነው ምርቱን ሳይጨመቅ ሊያልፍ ይችላልና እንደምትመለከቱት ፋጉሎው የተወሰነ ነገር ነጭ ነገር አለው ማለት ነው። ይህ ምን ማለት ነው? ሳይጨመቅ የታለፈ ምርት አለ ማለት ነው። ይህንን ዘይት ከዚህ ማሽን ጨምቀን ያገኘነው ነው። ይህንን ደግሞ ከዛኛው ማሽን የተጨመቀ ነውና
ያው ልዩነታቸው በዚህ መገመት ትችላላችሁ። ይህን ዘይት ከ8 ሰዓታት በኋላ ምንድነው ውድ ተመልካቾች እንደዚህ በጣም ጥራት ያለው ንጹህ የተፈጥሮ ዘይት ሆኖ ነው የምናገኘው ከ8 ሰዓታት በኋላ ማለት ነው። አሁን ግን ኑግ ስለሆነ ኑግ በተፈጥሮው ትንሽ ጠቆር ያለ ባህሪ ያለውና እንደዚህ እናገኘዋለን። ከ8 ሰዓታት በኋላ ደግሞ ያው እንደዛኛው ቅድም ላልኳችሁ ጥርት ያለ ዘይት እናገኛለን ማለት ነው ውድ ተመልካቾች።